ሰላም ውድና የተከበራችሁ የኤፍሬም ቴክ ኢንፎ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? በዛሬው ዕለት ደግሞ ካንቫን ስልካችን ላይ በመጠቀም ተምኔል፣ ይሄ ባክግራውንድ ኢሜጅ፣ ፕሮፋይል የመሳሰሉትን ነገሮች እንዲህ በቀላሉ እንደምንሰራ ወደዛ እንገባለን። በመጀመሪያ ስልካችን ላይ ካንቫ የሚለው አፕሊኬሽን ይሄ ሊኖረን ይገባል። የሌለን ካለ ፕሌይ ስቶር ላይ በመግባት ሰርች ማድረጊያው ላይ ጽፋችሁ ዳውንሎድ ታደርጋላችሁ። ካንቫ ብላችሁ መጻፍ ነው። እዚህ ጋር ካንቫ ብላችሁ ጽፉ፣ እዚህ ያመጣላችኋል። እኔ ጋር አጋጣሚ ዳውንሎድ ስለተደረገ ምንድነው መክፈት ብቻ ነው የሚጠበቅብኝ። ይኸው እዚህ ጋር አለ፣ ኢንስቶል ይላል። ኦፕን ነው የማደርገው። እኔ ጋር ያስገባኛል። ግን ለመጀመሪያ ጊዜ ከሆናችሁ ስትገቡ ይሄ ጉግል አካውንት የመሳሰሉ ሊጠይቃችሁ ይችላል። እሱን አስገብታችሁ ዩዘር ኔም፣ ፓስወርድ የመሳሰሉ ተጠቅማችሁ ለመግባት ሞክራላችሁ። ካስቸገራችሁ ጠይቁኝ፣ አግዛችኋለሁ። እንደገባን እዚህ ላይ ክሬት የሚል አለ፣ ዮር ዲዛይን የመሳሰሉት ዝርዝሮች ነገሮች አሉ። እያንዳንዱ ነገሮች በሂደት እናያቸዋለን። ለምሳሌ ዮር ዲዛይን የሚለው ላይ ዮር ዲዛይን ማለት እኔ ከዚህ በፊት የሰራኋቸውን ስራዎች ነው የሚያሳየኝ። ከሰራችኋቸው በቅርብ ሰዓት የሰራችኋቸው ነገሮችን ያሳያችኋል። ለምሳሌ እኔ ባክግራውንድ ወይም ደግሞ ባነር ሰርቻለሁ። እሱ አለ ላሳያችሁ። እንዴት እንደሰራሁት ደግሞ በቅደም ተከተል እናያለን። ለምሳሌ ሀገር አጋዚ እየተዝናኑ ቁም ነገር ይማሩ የሚል ባነር አለ። ሄዳችሁ ቻናል ላይ ማየት ትችላላችሁ። ሁለተኛው ደግሞ ላይቭ ስገባ ይሄ ተምኔል ይሄን አይታችሁ ሊሆን ይችላል። ይሄኛው እንዴት እንደሰራን በሂደት እናያለን። ስለዚህ ለመስራት ስንፈልግ ምንድነው እዚህ ጋር ታች ላይ ክሬት የምትለዋን እንነካለን። ፕላስ ምልክት ያለችውን ከምን እንጀምር? ከባነር። ስለዚህ እዚህ ሰርች ማድረጊያው ላይ ባነር ብሎ መጻፍ ነው። እዚህ ላይ ባነር ብላችሁ መጻፍ ነው። ዩቲዩብ ባነር ብሎ መጣ። እዚህ ጋር ዩቲዩብ ባነር እንነካለን። ከዛ ዝርዝሮች ያመጣልናል። ዲዛይን ከዚህ በፊት ሰዎች የሰሯቸው የተለያዩ አሉ። ደስ ያለንና መምረጥ እንችላለን። ለምሳሌ ይሄን መረጥኩ። ሰሚራ ሀዲድ ምናምን አለ። ይሄኛውን የኔ እነካውና ኤዲት ማድረግ እችላለሁ። የራሴ ማስገባት እችላለሁ። ለምሳሌ ይሄን ላጥፋው። ሙሉ ቀን ልበለው። ሙሉ ቀን አልኩትኝ። ከዛ ምን ልበለው? ሲጠፋባችሁ ወደ ባክ ማድረግ ያዚቻችሁ አንዱ እና ታቁታላችሁ። ይሄን ነው ስለወጣብኝ ነው። ወደ ኋላ ስትመልሱት ወደ ነበርበት ይመለሳል። ስለዚህ እኔ ምን አድርገዋለሁ? እዚህ ላይ የፈለኩትን የኔን ስም ነው የማስቀምጠው። እንደው ምናልባት ስትነኩ ነገር እየወጣባችሁ ጨርሶ የጠፋ እንዳይመስላችሁ ለማለት ነው። እኔ ማን ነበር ያልኩት? ሙሉ ቀን አልኩት። ከዛ ታች ደግሞ አለ። ይሄን ሌላውን ሊቀመጥ ይችላል። ይሄኛውን ምን ልበለው? እሺ እዚህ ላይም ደግሞ የፈለኩትን ነገር ወይም ደግሞ ራሴ ቴክስት ይሄን አጥፍቼ ራሴ ቴክስት ማስቀመጥ እችላለሁ። ነገራችን ላይ እሱ እንዴት ነው የማደርገው? ይሄ ቴክስት የሚላል እዚህ ጋር እኔ ከዋለው የምትፈልጉት ይሄ ቦልድ ይሆናል። አድ ሄዲንግ፣ አድ ሰብ ሄዲንግ፣ ታይትል የሚላል ይሄኛው ለምሳሌ መረጥኩ። ይሄው ከዛ እዚህ ጋር ዙም አውት ታደርጉታላችሁ እንደዚህ ቀረብ በደንብ እንዲታያችሁ። ከዛ እዚህ ላይ ምን ብዬ ልጻፍ? እሺ ይሄን አጥፈዋለሁ። ትነኩታላችሁ። ይሄን ስታነኩት ሙሉ ይጠፋል። አስጎብኝ ልበል። እሺ ለምሳሌ አስጎብኝ አልኩትኝ። ከዛ ይቺ ማንቀሳቀስ ልፈልግ እችላለሁ። እዚህ ጋር ይዛታለሁ። ራሱን ንጫነውና ይሄን ይዞ ማንቀሳቀስ ፈለግነው ቦታ ላይ መውሰድ እንችላለን። እዚህ ጋር ለምሳሌ ያረኩትኝ ከለር መቀየር ልፈልግ እችላለሁ። ለምሳሌ እዚህ ጋር ከለሩን ምን ላድርገው? እሺ እዚህ ጋር እመጣለሁ። ከለር ላይ ቀይ ላድርግ መሰለኝ። ወደ ቀይ መቀየር እችላለሁ። ምርጫችሁን የእናንተ ደስ ያላችሁን ከለር መጠቀም ትችላላችሁ። እስቲ ጥቁር ባረገውስ? ኦኬ ጥቁሩ እስቲ ወይም ደግሞ ብዙ አማራጭ ከፈለጋችሁ እዚህ ጋር ትጫናላችሁ። እዚህ ጋርም አለ፣ አረንጓዴም አለ። ኦኬ አረንጓዴው ደስ ይላል። እሺ አረንጓዴውን አድርጉት። ግን ባነር ላይ የሚታየው እቺ ቦክሷ ብቻ ነው። ከይሄኛው ጫፉ ምናምን አይታየም። ይሄ ከላይ ያለው አይታየም። አይታችሁ ከሆነ ስልክ ላይ ምናምን ሲሆን
ይሄ ሙሉ የሚታየው በቲቪ በላፕቶፕ ምናምን ሲሆን ነው። እና እናንተ እሱን ላይጠበቅባችሁ ይችላል። ስለዚህ ከዚህ ቦክስ እንዳያልፍ ጽሁፋችሁ እዚህ ውስጥ ማለቅ አለባት። ይሄ ሰብስክራይብ ምናምን እንዳለው ስለዚህ የፈለግነው እንዳለ ይቀመጥ፣ ሌላውን እዛው እንዳለ መቀመጥ ይችላል። ስለዚህ የምትፈልጉት ነገር እዚህ ጋር ታስቀምጣችሁ ከዚህ እንዳይወጣ ማለት ነው። ይሄኛው ሲወጣባችሁ ደግሞ እዚህ ጋር ይሄኛው ለምሳሌ ይንቀሳቀሳል ላይ ታችሁታል። ይሄኛው እንደዚህ ማስተካከል ይኖርብናል እዚህ ጋር ማለት ነው። ፎቶ ለምሳሌ ይሄን ፎቶ ማውጣት አለብን። የራሳችን ፎቶ ማስቀመጥ ሲገባ ምንድነው የምናደርገው? እታች ላይ ጋለሪ የምትላለች ጋለሪ። እኔ አሁን የሙሉ ቀን ራሴ ሙሉ ቀን ነው ብዬ ላስብና የትኛው ፎቶ ልምረጥ? እሺ ይሄን ወስሩ። ከዛ ፎቶ ሴሌክተር ነው አድ ፔጅ እንለዋለን። እሺ ከዛ ይሄ ፎቶ መጣ አይደል እዚህ ጋር። ከዛ ይሄን ፎቶን ይዘዋለሁ። ይሄን ማንቀሳቀስ ነው። ይሄው እንቀሳቀሳል ሙሉ ማለት ነው። እዚህ ቦታ ላይ ሲወስደው እዚህ ቦታ የማን ነው? ይሄው ተቀየረ ራሱ አያችሁት። ስለዚህ እነዚህን የሚጻፉትን ነገር ከጨረስ ፎቶ ካስቀመጥን በኋላ ምንድነው የሚቀረን? ዳውንሎድ ማድረግ ነው ማለት ነው። ስንጨርስ ስራችን እዚህ ጋር ዳውንሎድ እናደርጋለን። ጫፍ ላይ ይሄ ወደ ታች ያለው ምልክት ይሄን ስነካ ዳውንሎድ ይሆናል። ያው ፕሪፔሪንግ ዩር ዲዛይን እያለ ነው። ዳውንሎድ ሆኗል። አሁን አለቀ። ከዛ ጋለሪ ላይ ሄዳችሁ ማግኘት ትችላላችሁ። ያው ሼር ማድረግ ይቻላል። ስለዚህ ወደ ሁለተኛው ደግሞ ወደ ምን እንሄዳለን? ወደ ተምኔል። አሁን የሰራ ነው ባክግራውንድ። አሁንም እዚህ ላይ ክሬት እንላለን። ክሬት የሚለውን እንነካለን። ምን ይግናል? ተምኔል ብለን መጻፍ አለብን። ወይም ደግሞ እዚህ ጋር ታች ስንወርድ ምን እናገኛለን? ዩቲዩብ ተምኔል እዚህ ጋር መጣ ነው። እዚህ ጋር ዩቲዩብ ተምኔል አለ። እዚህ ጋር ብዙ አማራጮች አሉ እንደነገርኳችሁ። አንዳንዶች ፍሪ ያልሆኑ አሉ። እነሱ ደግሞ አክሊል የመሰለ ምልክት ያለበት ከሆነ ይጠይቋቸዋል። እነሱን ዘለሏቸው። እነሱ ፍሪ አይደሉም። ዝም ብለን ቀለል ያለ የትኛዎች ለምሳሌ ይሄን መረጥኩ። አንድ ዲዛይን ትመርጣላችሁ። ከዛ እዚህ ጋር ጽሁፉን ፎቶ መቀየር ምናምን የመሳሰሉት ነው። ለምሳሌ እዚህ ላይ ፓርት 1 ምናምን ይላል። እዚህ የፈለጋችሁን ጽሁፍ ታስቀምጣላችሁ። እነዚህን ነገር ማውጣት ትችላላችሁ። ለምሳሌ እዚህ ጽሁፉን ልቀይረው። ለምሳሌ እኔ ጽሁፉን ልቀይረው። ምን ልበለው እዚህ ላይ? እሺ ላውጣውና ያን ጽሁፍ ምን ልበለው? ኦኬ ላይቭ ልበለው። ላይቭ ማለት እችላለሁ፣ የራሴ ነው። ከዛ እዚህ ጋር ኦኬ ሾኪንግ ነው የሚለው አይደል? አስደንጋጭ። በአማርኛ መጻፍ ይቻላል። ያው አሁን በዚህ ቅጽበት ያው ማሳነስ ትችላላችሁ፣ ቦታ መቀየር ትችላላችሁ። ለምሳሌ መቀየር ስትፈልጉ እቺን ትይዟታላችሁ እንደዚህ። ይኸው ማሳነስ ማስረዘም አያችሁት? ይቻላል። ከለር መቀየር ይቻላል። ትነኩታላችሁ። የምትፈልጉትን ነገር እዚህ ጋር ከለር ትሄዳላችሁ። ቢጫ ሆነ በተመሳሳይ ቅድም እንዳየነው ማለት ነው። ወይም ደግሞ እዚህ ጋር በዛት ያለ ነገር ፒንክ አለ፣ አረንጓዴም አለ። ያው ደስ ያላችሁ ምርጫ። ያው ደግሞ ለተምኔል ደግሞ ተመራጭ የምትሏቸውን ትጠቀማላችሁ። በቃ እነዚህ ኤዲት ካረኩ በኋላ ምን እናደርጋለን? ፎቶ የዚህ ያለው የሌላ ሰው ፎቶ ነው ያለ አይደለ? ለምሳሌ ከለር እዚህ ጋር ለምርጫ ሌላ ባክግራውንዱ ምን እናርገው? ይኸው የባክግራውንዱ ፎቶ ቀየርኩትኝ። ባክግራውንዱን ደግሞ ከሆነ ይሄኛው ሙሉ መጫን አለብኝ። ይችን ብቻ ስፈልግ ይችን ብቻ ተጭኜ ከለር እሄዳለሁ። ባክግራውንዱን ለመቀየር ደግሞ ይኸው እዚህ ጋር አሁን ለምሳሌ ሙሉ ተጫንኩት። አያችሁታል? እሱ ካደረግን በኋላ ከረን ወደ አረንጓዴ ሆነ፣ ይሄኛው ሆነ። ብቻ ደስ ያላችሁን ነገር ትቀይራላችሁ። ይሄ ወደዚህ ይሄም ፒንክ አለ። ደስ ባላችሁ አይ ቲንክ የትኛው ይሻላል? ይሄ ሳይሻል አይቀርም። ከዛ ፎቶውን ታጠፉታላችሁ የዚህን ሰው። ከዛ እዚህ ጋር ምንድነው ድሌት የምትላለች አለ ጫፍ ላይ እናወጣዋለን። ከዛ ጋለሪ ውስጥ እንሄዳለን። ጋለሪ ያው እዚህ ውስጥ የምንፈልገውን ፎቶ ለማስቀመጥ ማለት ነው። እሺ የኔን አንዱን ልውሰድ።
ያው የፎቶ ባክግራውንድ ማጥፋት ምናምን የምታውቁ ይመስለኛልና ከሱ ውስጥ ለምሳሌ እኔ የትኛውን ላድርገው? እሺ ይሄኛውን ወሰዱ። አድ ፔጅ እለዋለሁ። ይሄ የራሴ ፎቶ ነው። ከዛ ፎቶአችን ላይ እንጫናለን። ከዛ ይሄንን ማንቀሳቀስ እዚህ ጋር ለምሳሌ ያስቀመጥኩት ይሄ ነው። ከጨራረሱ በኋላ ምንድነው እንደ ቅድሙ ምንድነው ዳውንሎድ እናደርገዋለን። ያልቃል። ጨረስኩኝ ማለት ነው። አሁን አለቀ። ከዛ ኢደን ጋለሪ ላይ ብናየው ይሄ እንትናችን የሰራናቸው ስራዎች ይሄኛው ተምኔል ነው። ይሄኛው ደግሞ ምንድን ነበረ? ሙሉ ቀን አስጎብኝ ባክግራውንድ ኢሜጅ ላይ ነው። እሱን ደግሞ ሄዳችሁ መቀየር ማስተካከል ትችላላችሁ። ቪዲዮም በነገራችን ላይ ካንቫ ላይ ቪዲዮ መስራት ይቻላል፣ ኤዲት ማድረግ ይቻላል። እሱን ደግሞ በሂደት አሳያችኋለሁ። ይሄን ይመስላል። እዚህ ላይ ጥያቄ አስተያየት ካላችሁ በኮሜንት አስቀምጡልኝ። በሌላ ቪዲዮ ወይም ደግሞ ቪዲዮ ኤዲት ማድረግ ደግሞ በዛ መጣለሁ። መልካም ጊዜ ይሆንላችሁ።